ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። ገዱ አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራውን የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። ይሄ ቪዲዮ ከትናንት ጀምሮ በማህበራዊ ሚዲያው ላይ በጣም መነጋገሪያ ከመሆኑ የተነሳ በርካቶች የየራሳቸውን ሐሳብ እየሰጡ ነው የሚገኙት። ግማሹ በስልጣን ጊዜው ምን ያክል ንጹህ እንደነበረና የስልጣን ጊዜው ላይ ምንም አይነት የሌብነት ታሪክ እንደሌለው ማሳያ ነው ሲሉ፣ ግማሹ ደግሞ የለም ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው እንደ ሌሎቹ ዘራፊ ስላልሆነ። ሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ። በማህበራዊ ሚዲያው ላይ የቀድሞው የአማራ ክልል ፕሬዝዳንት የሆኑት አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ እየሰሩ የሚያሳይ አንድ ቪዲዮ ተለቆ በየቦታው መነጋገሪያ ሆኖ ይገኛል። በአንድ ወቅት የአማራ ክልል ርዕሰ መስተዳደር ሚኒስትር ወይም ሌላ ከፍተኛ ኃላፊ ሆነ ከሰራህ በኋላ ከስልጣን ስትወርድ ባለፈ ክብርና ዝና ባለፈ ማዕረግ ላይ ተንጠልጥለህ ከመኖር ይልቅ ስራን በስራነቱ አክብረህ ዝቅ ብለህ ሰርተህ ቤተሰቦችን እና ራስን ማስተዳደር የአስተዋይነት የጽናትና የትልቅነት እንዲሁም የራስ መተማመን መገለጫ ነው የሚሉ በርካቶች ናቸው። በሌላ በኩል ደግሞ በአንድ ወቅት በሀገሪቱ ከፍተኛ ስልጣን ላይ የነበረ ሰው እንዴት በዚህ ደረጃ ወርዶና ዝቅ ብሎ ስራ ይሰራል? ይህ እጅግ በጣም አስነዋሪ እና አሳዛኝ ተግባር ነው እያሉም ሀሳቦቻቸውን የሚሰጡም አሉ። ነገር ግን መስራት ያስከብራል፣ ነጽነት ያኮራል ነውና ነገሩ። ስራ መስራት አያሳፍርም። ሰውን የሚያሳፍረው ሳይሰራ መኖር፣ የህዝብን ሀብት መዝረፍና በሌሎች ላብ ላይ ተንጠልጥሎ መኖር ነው። በንጹህ ህሊና እና በንጹህ ላብ ሰርቶ ጥሮ ግሮ ማደር የሚሰጠው ውስጣዊ ሰላምና እረፍት ከማዕረግና ከወንበር የሚበልጥ ነው። በዚህ ረገድ አቶ ገዱ አንዳርጋቸው ዝቅ ብሎ መስራቱ ያስደንቀዋል እንጂ አያስተቸውም። ምክንያቱም ይህ ድርጊት የመልካም አርያ ምሳሌ ነው። በተለይ ደግሞ አቶ ገዱ አንዳርጋቸው ዝቅ ብሎ መስራት አሁን በስልጣን ላይ ላሉ ሚኒስትሮችና ከፍተኛ ኃላፊዎችም ለነሱም ትልቅ ትምህርት የሚሆን ነው። ስልጣን ዘላለማዊ አይደለም። ወንበርም የማንም ቋሚ ንብረት አይደለም፣ የህዝብ ነው እንጂም። ዛሬ ሚኒስትር ሆኖ እየሰራ ያለ ዜጋ ነገ ተራ ዜጋ መሆኑ አይቀርም። ስለዚህ አሁን ላይ ስልጣን ላይ ላሉ ለነገ የሚቀርላቸው የሰበሰቡት የህዝብ ሀብት ሳይሆን በንጹህ እጅ ህዝብን ያገለግሉበትና ታሪክና ክብር ነው። ሲሾም ያልበላ ሲሻር ይቆጨዋል የሚለው አባባል እዚህ ጋር አይሰራም። ምክንያቱም በሰፈሩት ቁና መልሰው መሰፈር አለና ነው። ከስልጣን ስትወርድና ከስልጣን በኋላ በገዛ ላብህ በገዛ ጉልበትህ የምትበላበትን ስራ መስራት ፈጽሞ አያሳፍርም። የሚያሳፍረው ከስልጣን ከወረድክ በኋላ ሳትሰራ እንድትኖር የድሃውን ህዝብ እና ሀብት ቀድመህ ስትዘርፍ ነው። ስራ ክቡር ነው። ወንበር ያልፋል፣ ማዕረግም ያልፋል፣ ስልጣንም ያልፋል፣ ህይወትም እንኳን ያልፋል። ሰውን ተከትሎ የሚቀረው ነገር ቢኖር ስራው፣ ስሙና ንጹህ ህሊናው ነው። ስለዚህ አቶ ገዱ አንዳርጋቸው በአሜሪካ ከስልጣናቸው ከትልቅ ስልጣን በኋላ በአሜሪካ እንደ ማንኛውም ዜጋ ራሳቸውንና ቤተሰቦቻቸውን ለማስተዳደር አሁን የፓርኪንግ ስራ እየሰሩ እንደሆነ በማህበራዊ ሚዲያ በተላለፈው ተንቀሳቃሽ ምስል ላይ መረዳት ችለናል። ይህ የአቶ ገዱ አንዳርጋቸው ወርዶና ዝቅ ብሎ መስራት ደግሞ ያስከብራቸዋል እንጂ የሚያስተቻቸው አይመስልንም። ምክንያቱም ሰርቶ መብላት ያስከብራል፣ ያስደንቃል እንጂ ማንንም አሳፍሮ አያውቅም። ሰውን የሚያሳፍረው መስረቅ፣ መዝረፍ፣
ሰውን መወንጀልና በሰው ላብና በሰው ደም መብላትና ደስተኛ መስሎ መኖር ነው እንጂ መስራት ያስከብራል፣ ነጽነት ያኮራል እንደሚባለው አቶ ደጉ አንዳርጋቸው በዚህ ተግባራቸው እጅግ በጣም ሊደነቁ ይገባል ብለን እናስባለን። ታዲያ ውድ የድምቀት ቱር ቤተሰቦች የቀድሞ የአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ መስራት የአስተዋይነት የጽናትና የትልቅነት መገለጫ ነው ወይንስ የውድቀት ምሳሌ ነው በሚለው ሐሳብ ላይ ተመልካቾች በሁለት ጎራ ተከፍለው ሐሳቦቻቸውን እየሰጡ ይገኛሉ። ታዲያ ውድ የድምቀት ቱር ቤተሰቦች እናንተ ከየትኛው ጎራ ናችሁ? አቶ ደጉ አንዳርጋቸው በዚህ ስራቸው ሊከበሩና ሊመሰገኑ ነው የሚገባ ብላችሁ ታምናላችሁ? ወይንስ በአንድ ወቅት በኢትዮጵያ ውስጥ ትልቅ ስልጣን የነበረው ሰው በዚህ ደረጃ ወርዶና ዝቅ ብሎ መስራቱ ህይወቱን ለመምራትና ቤተሰቦቹን ለማስተዳደር የፓርኪንግ ስራ መስራቱ ወይም በዚህ ደረጃ ዝቅ ብሎ ሰርቶ የራሱን ህይወት ለመለወጥ ጥረት ማድረጉ ሊያስተቸውና ሊያዋርደው ይገባል ብላችሁ ታምናላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል ቀጥለን እነማን ምን አሉ የሚለውን ሐሳብ የምንመለከት ይሆናል። ስለዚህ ውድ የድምቀት ቱር ቤተሰቦች ቪዲዮውን ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል ቀጥታ ወደ ቪዲዮ እናልፋለን። ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። አቶ ገዱ አንዳርጋቸው እንግዲህ በአሜሪካ ፓርኪንግ ሲሰሩ የሚያሳየው ቪዲዮም በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። የቀድሞ የውጭ ጉዳይ ሚኒስቴር እንዲሁም የአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካን ሀገር በፓርኪንግ ስራ ላይ ተሰማርተው የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ከተጋራ በኋላ በበርካቶች ዘንድ የተለያዩ ሀሳቦችን እያስተናገደ ይገኛል። ታዲያ በርካቶችም ፓርኪንግም ይሁን ሌሎች አይነት ስራዎች ዝቅ ብሎ መስራት አያሳፍርም፣ የትኛውም ሰው የትኛውንም አይነት ስራ ዝቅ ብሎ መስራት ይችላል፣ ይህ ደግሞ የሚያሳፍር የሚያዋርድ ነገር አይደለም እያሉ ሐሳባቸውን እየሰጡም ይገኛሉ። የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ያ ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ኦፍ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ለማለት ነው። ሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ፣ ኢትዮጵያ እራፊ ጥቅሞች ላይ የራሳቸውን ሁኔታ ትተው ስለ ሀገር የተከራከሩ፣ ስለ ሀገር ቆሞ በቀናነት የሰሩ ዛሬ ፓርኪንግ ሰራተኛ ናቸው። የፖለቲካ አቋማቸው ምን የሚሆን ምን የሚያደርጉ በነበራቸው ጊዜ ሀገርን አገልግለዋል። ከዚህ ሁኔታ ውስጥ ሲወጡ ግን አሁን ሰው ሁሉ የሚስቅበት ነገር ግን ነገ የምናዝንበትና የምናፍርበት የፓርኪንግ ስራ ላይ ተሰማርተዋል። አቶ ገዱ አንዳርጋቸው ምናቸው የሚያስቀው?
ሀገርን ራቁቷን አስቀርተው አለመዝረፋቸው አፍሪካ ሀገር እንዳየነው ስልጣን መገልገያ እንጂ ማገልገያ ያላረጉ ብዙ ፖለቲከኞችን እናውቃለን። ብዙ ባለስልጣናትን በሀገራችን እስር ላይ እንደዋሉ በሙስና ተጠርጥረው በዝርፊያ ወንጀል ላይም እንደነበሩ ብዙ ዜናዎች ሰምተናል። ብዙ የፍርድ ሂደቶችን አይተናል። አቶ ገዱ አንዳርጋቸው በዚህ ሁኔታ ውስጥ አለመጠራታቸው ሊመሰገኑ እንጂ ሊሸማቀቁ የሚገባቸው አይደለም። አሁንም ቢሆን ሀገር ያጣችው ምሳሌ ታርግ የምትፈልገውም እንደዚህ አይነቱን ባለስልጣን ነው። ትናንት በቅንጡና በውድ መኪኖች በታጃቢዎች እንዲሁም በከፍተኛ ጥበቃ ስር ውስጥ ህይወታቸውን ይመሩ ነበር። ዛሬ ከህሊናቸው ጋር ፓርኪንግ በነፃነት ይሰራሉ። ስልጣን ማገልገያ እንጂ መገልገያ አይደለም። ይህንም በተግባር አሳይቷል። የትኛውም አይነት ፖለቲካ አቋም ይኖራቸው፣ የትኛውንም አይነት በስልጣን ዘመናቸው ውሳኔ ያስተላልፉ የኔ ምልከታ አይደለም። ምልከታዬ ግን በአንድ ወቅት ትልቅ ቦታ ላይ የነበሩ ሰው ዘርፈው የራሳቸውን ታሻሽለው ቤተሰቦቻቸውን ለውጠው አንድ ቦታ እናገኛቸዋለን ሲባል የዕለት ጉርሳቸውን ለማግኘት ፓርኪንግ ስራ ላይ በአሜሪካ ምድር መገኘት ለኔ እንደ ኢትዮጵያዊነት በኩራት መጠቅሳቸው እንጂ ማፍረባቸው መሸማቀቅባቸውም አይደለም። ይህ ቪዲዮ ከትናንት ጀምሮ በማህበራዊ ሚዲያው ላይ በጣም መነጋገሪያ ከመሆኑ የተነሳ በርካቶች የየራሳቸውን ሐሳብ እየሰጡ ነው የሚገኙት። ግማሹ በስልጣን ጊዜው ምን ያክል ንጹህ እንደነበረና የስልጣን ጊዜው ላይ ምንም አይነት የሌብነት ታሪክ እንደሌለው ማሳያ ነው ሲሉ፣ ግማሹ ደግሞ የለም ምን አይነት ሰው ሀገራችንን እያስተዳደረ እንደነበረ ማሳያ ነው፣ ምናልባት ቢማር ኖሮ ወይም ደግሞ ጥሩ የትምህርት ደረጃ ኖሮት ቢሆን ኖሮ እንደዚህ አይነት ስራ አይሰራም በማለት እየተናገሩ ነው የሚገኙት። እንደኔ ግን በሀገራችን የድር ሊቀመንበር እንኳን የድሩን ገንዘብና የድሩን ዕቃ እንደፈለገው በሚያደርግበትና የራሱ አድርጎ በሚመለከትበት ሀገር የአንድ ትልቅ ክልል ፕሬዚዳንት የነበረ ሰውና የአንድ ትልቅ ሀገር የውጭ ጉዳይ ሚኒስተር የነበረ ሰው በዚህ ልክ ወርዶ ካየ ነው ማሰብ የነበረብን በስልጣን ጊዜው ምን ያክል እጁ ንጹህ እንደነበረና ለልጁና ለልጅ ልጆቹ ምንም አይነት የሌብነት ታሪክ የማያወርስ እንዲሁም ደግሞ ለግል ጥቅምና ለስልጣን ጊዜ ማራዘሚያ ህዝብን ከመዝረፍ ከመጨፍጨፍና ከመግደል ይልቅ ዝቅ ብሎ በላብ በወዙ ጥሮ ግሮ ለፍቶ መብላት እንደሚሻል ዝቅ ብሎ ክብረን ጥሎ መብላት እንደሚሻል የሚያሳይ አንድ ጀግና ሰው ነው የሚታይ። የኛ ሰው ግን ይገርማል። ሲሰረቅም ይጮሃል፣ ሳይሰረቅም ይጮሃል። ገዱ አንዳርጋቸው እንግዲህ ፓርኪንግ ሰሩ ብለ ልታሽሟጣቸው ልትሰድባቸው ሳይሆን ልታመሰግናቸው ነው የሚገባው። ምክንያቱም እኚህ ሰውዬ በዘመናቸው ኢትዮጵያን አገልግለዋል። መልካምም ክፉም ደግም ጥሩም ሰርተዋል። በቃ ጊዜና ዘመን ትውልድ የሚዳኘው ጉዳይ ሆኖ ሳለ እሳቸው ግን አሁን ሰላም ይሰጠኛል፣ ረፍት ይሰጠኛል የኔ በቃ ብለው ያመኑበትን ስራ እየሰሩበት ባሉበት ሄደ ቀርጸ ልታንጓጥጥ ልታሽሟጥጥ። ይህ የኢትዮጵያ ፖለቲካ ልምምድ መሆን የለበትም። በነገራችን ላይ እየተከባበር ነው መሻገር ያለብን። ምክንያቱም በቃ የእሳቸውን ደግሞ ሰላም ይሰጠኛል ረፍት ይሰጠኛል ብለው ያመኑበትን ስራ ሲሰሩ ልታከብራቸውና በቃ ጥሩ ነው ልትላቸው። እሳቸው በዚያውን ባሉበት ነገር ላይ በቃ ጥሩ ነው። እንደ እድሜያቸው ትልቅ ሰው ናቸው። ሀገር አገልግለዋል። ስህተትም ጥሩም መልካም ክፉም ሰርቶ ይሆናል። በቃ በታሪካቸው በዘመናቸው ታሪክ የሚዳኛቸው ዘመን የሚዳኛቸው ትውልድ የሚዳኛቸው ዘመን ይመጣ ይሆናል። ምንም የምናውቀው ነገር የለም። ግን ደግሞ አሁን ባሉበት ደግሞ በቃ የራሳቸውን ሰላማዊ ህይወት እንዲኖሩ እድል መስጠት አስፈላጊ ነው። ውሃ ጠጡ። አቶ ገዱ አንዳርጋቸው ናቸው አለ የቀድሞ ፕሬዝዳንት። እንግዲህ አሁን የፓርኪንግ ስራ እየሰሩ ነው እና በጣም ብዙ ሰው ይህንን ቪዲዮ አይቶ ሲስቃየሁኝና በጣም ገርሞኝ ነው። ማለት ምንድነው የሚያስቀው? ጎንበስ ብሎ መስራት ስራ መስራት ነው የሚያስቀው? በቃ በሰዓቱ ፕሬዝዳንት ነበሩ፣ አሁን ደግሞ አይደሉም። ስለዚህ ምን ሌላው የዘረፈውን እሳቸው እየቀሙ ይሉ እንዴ? በቃ በሰዓታቸው ፕሬዝዳንት ነበሩ፣ አሁን ደግሞ እንደ ማንኛውም ሰው መስራት ያለባቸውን ነገር እየሰሩ ነው። ይሄው ምኑ ነው ነውሩ? ነውሩማ ከደሃው ማህበረሰብ ከደሃው ህብረተሰብ አጭበርብሮ በጉቦም በኮራፕሽንም ኪስም መሙላት ነው። ይሄ እንደውም የሚያሳየው በጣም ጀግና መሆናቸውን ነው። ገዱ አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንቶ በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራው የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ዕድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸውን ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም።
ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፉ ብለን የምታስባቸው ሰዎች በብዛት እንደ ከዘራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙት ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግድ ውስጥ፣ ቁማር ውስጥ፣ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጭ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሽካልክ ነህና ምስጋና ይገባል። ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው። እንደ ሌሎቹ ዘራፊ ስላልሆነ፣ እንደ ሌሎቹ አገር ዘርፎ የወጣ ስላልሆነ። መንገድ ላይ ኢትዮጵያ ቢታይ ማንም የማይነካው ሰው ገዱ አንዳርጋቸው ይባላል። ማንም ዘረፈ ብሎ የማይጠቆም ሰው ገዱ አንዳርጋቸው ይባላልና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው ማለት በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ የወጣ አንተ ነህ። ውድ የድምቀት ቱር ቤተሰቦች የቀድሞው የአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካ እንግዲህ ራሳቸውን ዝቅ በማድረግ ቤተሰቦቻቸውንና ህይወታቸውን ለማስተዳደር ዝቅ ብለው የፓርኪንግ ስራ እየሰሩ እንደሆነ እና ህይወታቸውን በዚህ ሁኔታ እየመሩ እንደሆነ በተለቀቀው ተንቀሳቃሽ ምስል መረዳት ችለናል። ታዲያ ውድ የድምቀት ቱር ቤተሰቦች አቶ ገዱ አንዳርጋቸው አሁን ላይ እንዲህ ዝቅተኛ ቦታ ላይ ተገኝተው ዝቅ ያለ ስራ እንዲሰሩ ያደረጋቸው ምክንያትና ሚስጥር ምንድነው ብላችሁ ታስባላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም